በቀልሽ እንደዚህ ነው እኔ በቃ አሁን በሩን ክፈትልኝ እያልኩ ነው። አዎ ክፈትልኝ። ጀግንነት ማለት እንደዚህ ነው። እኔ ለራሴ ቃል ገብቼ ነበር ምሳሌ እንደማትሞት ከሞተች ደግሞ በአንቺ ዘላለማዊ ሽንፈት እንደነበረ ለራሴ ነግሬው ነበር። አሁን ግን ተበቀልኩሽ፣ ሴራሽን አፈረስኩት። ምን ትሆኝ? ከዚህ በኋላ እንደሆነ አደርሽበት። ክፈትልኝ። እጮሃለሁ ሞገስ ክፈትልኝ። እኔ እንደዚህ ነኝ። እሺ ክፈትልኝ ያልኩ ነው። ክፈትልኝ። ሄሎ ዳጣ፣ ክፈትልኝ ያልኩ ነው። እንኳን ደስ አለ ሞጌ። ብሩክ ሄደ አይደል? ወፍ የለም ስለ ሁሉንም ማለት እንኳን ደስ አለሽ ልበላ? ኪድዬም በላይ በቃ ዝርዝሩን በኋላ። እሺ ቻው 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 ቻው። ብሩክ እንዳለሽ እንኳን ደስ አለሽ ብሎ እንደ ዛሬ ሞገስ አንጀትን ያረሳል። የምሬን የምላችሁ ሞገስ ያደረገው ነገር ቢኖር ከምንም በላይ ስለ ብሩክ ዋጋ የከፈለ ንጹህ ያደረገው ቢኖር ዛሬ የምሬን የምላችሁ በጣም ይደርሳል ማለት ነው። ሰላም ደህና ስጥልኝ ውድና እየተከበራችሁ የዲቦራ ቤተሰቦች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ሰላም ለእናንተም ያልኩ ዛሬ ምሳሌ 59 ይዤላችሁ መጥቻለሁ ማለት ነው። ቪዲዮ እንዳያችሁ ሼር ላይክ ያደረጋችሁ እዩት ጀምሩት ማለት ነው። የዛሬ ቪዲዮ እንደምታዩት በጣም ደስ የሚል ነገር ነው። አወል መራ ዛሬ የተደሰቱበት ድራማ ቢኖር ምሳሌ ክፍል 59 ነው ማለት ነው። ሞገስ የልቤን ነው ደረሰ። ያ እውነት ያቺ ክፉ እንጀራ እናት ተብዬዋ መጥፎ ማለት ነው። ዛሬ ሞገስ ሰራላት። በቃ ሙሽዋር ሆኖ ሹፌር ሆኖ ነው እንግዲህ ሰራላት። እንደሚታዩት ምሳሌ ክፍል 58 ላይ ሹፌር ስባል ነይ ብሎ እሱ እንግዲህ ድምፁን ሳሰማ ምንም ነገር ሳይሰማ ግቡ ብሎ እሷና እንትናን አስገብቶ ነበር። ማናት ፍራታ ተብዬዋን አስገብቶ ነበር እና ገብቶ ነበር። ያው እስከዛ እሱ ሲስተም የሰራበት ብሩኬ ያው እንደምታዩት ምሳሌን ለማሳከም ወደ ውጭ ሀገር ሊሄድ ተዘጋጅቶ ነበር። በመሃል ያው ጉርጋድ የቆፈሩበት ነበር። ያ ጉርጋድ ደግሞ ተመልሶ እሱ አልገባበትም፣ እራሱ አገባችበት። መቼም ጠላት የቆፈረ ጉርጋድ ራሱ ይገባበታል እንደተባለ ለማይለት ነበር የዛሬው እና ዛሬ እንግዲህ እንደምታውቁት ብሩኬ ምሳሌን ለማሳከም ወደውጭ በሚወጣበት ሰዓት ላይ ተንኮል ተሰርቶ ነበር። እሱን ማይለትና እንዲሁም እፍራታ ዝና ተብዬ ጋር ተንኮል እንግዲህ ወደ ውጭ ሀገር እንዳይሳፈር እንዳይሄድ ሀገር እንዳይወጣ እናሳግዳለን በሚሉበት ሰዓት ላይ ነው እግዚአብሔር ደግሞ ሞገስን ያስቀመጠለት ለብሩኬ ማለት ነው። እና እንደምታዩት ብሩኬና ሞገስ ያው ውስጣቸው ሰላም አልነበረም። በሉላ ምክንያት ሰላም አልነበረም እና ተቀያይሞ ነበሩ። ግን ሁለታ መክፈል አለብኝ የሚለውን ሞገስ ደግሞ ዛሬ እንግዲህ ሁለታ ከፈልለት ማለት ነው። እና በመሃል እፍራታና ማን ነው ማይሌት ኤርፖርት ሄዶ እናሳግዳለን በሚሉበት ሰዓት ላይ ሞገስ መጣና ያው ታክሲ እነሱ መኪና ሹፌር እየፈለጉት ነበር። ይዟቸው ወደ ሪፖርት ነው የሚሄደው ብሎ የሆነ አቋራጭ መንገድ እየሄደ ያለ መስኮቱን ሁሉም ነገር ዘጋግቶ እንዳይወጡ እንዳይተነፍሱ አድርጎ ከዘጋ በኋላ የሆነ አቋራጭ መንገድ እያዞረ ያለ እነሱ የት ነው የምትወስደን እንዴ? ተነጋግረን እንደመጣንበት አንተ መንገዱ እንዴት ነው እያሉ ስናገር አይ መንገድ ላይ እንደዛ ነገር ስላለ ነው እያለ ሰበብ እያደረገ የሆነ ቦታ ዞር አድርጎ ጫካ ውስጥ መኪናውን አቆመ ማለት ነው። እንዳቆመ እንግዲህ እነሱ ጮው ክፈትልኝ እንሄዳለን ክፈትልኝ በሚሉበት ሰዓት ላይ በመሃል
ፊቱን ከፈታ አደረገና ፀጉሩንም አሳየ። ሞገስ እንደሆነ አወቁት ማለት ነው። እፍራታ በተቀመጠችበት ወይኔ ሞገስ እኮ ነው ማይሌት አለችው። ወይኔ አባኬ ጥፋ አንተ ነህ እንደ ክፈት አንተ ነህ እንደ ተንኮል ሰራህ አለችና ማይሌት ጮኸችበት፣ ኮረኮመችው፣ ደበደበችው። በቃ ስትል ዝም ብለሽ አርፈሽ ተቀመጪ፣ እኔ አንቺን የሚበቀለው በእንደዚህ አይነት ነገር በሽንፈትሽ ነው መበቀል የምችለው አለና ዛተባት ማለት ነው። አንተ ክፈት ልውጣበት አለችና መስኮቱን አንኳኳች፣ በሩን መታች። ምንም እሱ ሊከፍት አልቻለም ማለት ነው። እና አንቺን በዚህን ሰዓት ነው መበቀል የምችለው እና አንቺ እዚህ ባለ ሰዓት አሁኑኑ ሞገስ ማን ነው ብሩኬ በሀየር አሁን ሩብ ጉዳይ ነው 4 ሰዓት ላይ ሀየር ይነሳልና እስክነሳ አልከፍትልሽም 4 ሰዓት እስከሞላ አልከፍትልሽም ብሎ ዚቶበት ከዛ እዛ ዳጣ ጋር እንግዲህ እነሱ ቁጭ ብሎ ውስጥ ሲንጫጩ ከዳጣ ጋር ተደዋውሎ እንዴት ነው ብሩኬ ብሎ ስለነገር አሁን ራሱ ሚሴጅ ጽፎ ነው ወጣና ሳይበራ አይቀርም በረራው 4 ሰዓት ላይ ነው ብላ ተናገረች። እና እኔን ከማይሌት ጋር ነው ያለሁት ብሎ ሲናገር እንዴት መጡ ምናምን ስል በቃ እሱም ተናገረ ነገሩ ማለት ነው። ተደሰተች። እንኳን ደስ አለሽ ብለህ ንገራት ብሎ እንደውም ብሩክ ነግሮኛል ብላ ስትናገር እሱም እነ ማይሌትን እንኳን ደስ አለሽ ብሎ ሲናገር እሷም ተናዳ ብስጭት አለችው። ከዛ በኋላ 4 ሰዓት ከሞላ በኋላ ከፍቶ ለቀቃቸው ማለት ነው። ከፍቶ ስለቅ እንግዲህ እሷ እየሮጠች ድንጋይ አንስታ መኪና ላይ ልትወራወር ስትል እሱ አመልጦ ሄደ ማለት ነው። ከዛ እፍራታ ያዘችው። ተይ አሁንም ሰበብ ውስጥ ትገቢያለሽ ብላ ስትዝ በቃ እኔ ነገር መቼ ነው የሚሳካልኝ አለችና ማይሌት አበደች። አይገልጹም ማለት ነው። በመሃል ወደ ቅድስትና እንትና ማለት ነው ቅድስትና ዳጣ እንግዲህ ደስታቸውን አልቻለም። በጣም ወደር የለም የነሱ ደስታ ማለት ነው። እንግዲህ ሙዚቃ ከፍቶ በጣም እየጨፈሩ ነበሩ ማለት ነው። ተሳካለት ብሩኬት ተሳካለት ደስ ብሎኛል እያሉ እየጨፈሩ ነበር። በጣም ደስ ብሏቸው ማለት ነው። በመሃል ማይለትና ዝና ተብዬው ተገናኝቶ ነበሩ። እኔ ይህኔ ነገር መቼ ነው ምሳካልኝ? ሁሉም ነገር ወደ ኋላ ቀረ። እኔ እኮ ነግሬሻለሁ የራስሽን ሽንፈት እኔ ላይ አንድ ነገር እንዳትናገርብኝ እንድትጮይብኝ አልፈልግም ብሎ ተነገረ። እኔም መንገዱን ከፍቼልሻለሁ ታይቂያለሽ። እኔ ያለኝ ነገር ማለት እኔ በጣም ሲፎክር የነበርኩት ስለ ሞገስ ነበረ እና አንቺ ደግሞ ብሩኬ ላይ ነበር እና ስለዚህ እኔ ማድረግ ከፈለኩ አሁኑኑ ማድረግ እችላለሁ። መቼም እኔ ማድረግ አያቅተኝም። እኔ ዝናው መቼም አያቅተኝም ታይኛለሽ። እኔ ነገውንም አሳይሻለሁ ብሎ ተናገረ። እሷም ስለ ጮህባት ዝም አለች ማለት ነው። የራስሽን ችግር ሰው ላይ አትናገሪ። ሁሉም ነገር ወረቀት ጽፌ ሁሉም ነገር አንድ እስከ መጨረሻ አስከፊ ያለውን አሳይችሻለሁ። ይሄ ማለት የአንቺ ሽንፈት ነው ብሎ ተናገረ ማለት ነው። በመሃል ማይሌትና እንትን አሁንም ተገናኙ ማለት ነው። ማናት እፍራታ ሲገናኙ በእናትሽ የ1 ወር የቤት ኪራይ አትከፍይልኝም አለቻት። እኔ ምንም ችግር የለም ቢሳካ ይከፍልልሻለሁ። ይሄው ሙሉ ነው የሚከፍልልሽ እና ዝና እሌኔ ይሰጠኛል ያደርግልኛል ብላ ስትናገር አሁን አንቺ ሁሉም ነገር ቤትም በእጅሽ ወይም በስምሽ የሚዞር ይመስልሻል ብላ ስትናገር አንቺ ደግሞ ይዞርልኝ ለምን አይዞርልኝም ያደርግልኛል እንደሚያደርግልኝ ዝናን አልጠራጥረው ብላ ተናገረችው። ሲበሳጩ ነበረ። ማይሌትን ብስጭት አለችበት። አንቺ ደግሞ ሁሉም ነገር እንደማይሳካ አትናገሪ ብላ ተናገረች ማለት ነው። አሁንም ዳጣና ቅድስት የሚያደርጉት ነገር ሲያጥበው ቁጭ ብላ አሁንም መወያየት ጀመሩ። ዳጣ ደግሞ ያው እንደምታዩት እሷ ፈታ ያለች ልጅ ናት እና አንድ ነገር መደበቅ አትችልም።
ችኳ አለችው። ወዬ ስትል አንቺ ቆይ ለምንድን ነው ሞገስን ማጠፍሽው? ሞገስን አታገውም ስትል ኧረ በስመ አብ ወወልድ ወመንፈስ ቅዱስ አለችው። ከዛ ስትል ምን ነው ስትል አይ ምንም እንትና እንዳለ አታውቅም እንዴ ሉላ እንዳለች ረስተሽው ነው አለች ማለት ነው ቅድስት። እና አንቺ ለምን አትጀናጅኑም አለቻት ዳጣም ማለት ነው። እኔማ ወንድሜ ቢሆንሳ አይታወቅም ወንድሜ ሊሆን ይችላል፣ ስለዚህ ወንድሜ ነው ብያዋለሁ እና ስትል ማናት ቅድስት ደግሞ አዘነችለት። ስለዚህ እኔ ቢያገባ ወንድሜ ሆኖ ቢገኝሳ ብዬ እፈራለሁ ብላ ተናገረች ዳጣ ማለት ነው። ስለዚህ እናቴም አባቴም የለኝም ብላ ስትናገር እሷም ዝም አለች ማለት ነው። አሁንም ዳጣና ሞገስ መንገድ ላይ ተገናኙ። ዳጣና ሞገስ ተገናኝቶ ሲያወሩ የብሩኬ እንደተሳፈረ እንትን ያደረገችላት ምንድነው ትዕግስት ጻፈለችላት። አወሩ እና ቁጭ ብሎ ሲያወሩ ስለ እንትና ነበር ያወሩ ስለ ሉላ አሁን ምንድነው የምታስበው? እኔ ስለ ሉላ ነበር ማስበው እሱም ከእጄ ወጣች ብሎ እያወሩ ነበር። ከኋላቸው ያው ዝናው የላከው እና ማይሌት የላከች ጠላታቸው የራሳቸውን ለማጥፋት እያቀዱ ጠላት ተልኮ ነበርና የእነሱን ወሬ እንግዲህ ኋላቸው ቆሞ እነሱ አላዩም እያዳመጠ ነበር ማለት ነው። ከዛን ያው ማይሌት ማናት ዳጣና ሞገስ እያወሩ ነበር ሁሉም ነገር። ዛሬ ውለታ ዋለለት ለብሩኬ የከፈልኩ ዋጋ በጣም ነው ደስ አለኝ እያሉ እያወሩ ነበር። በዛ መሃል አሁንም ማይሌትና ማን ነው ዝናው ተገናኝቶ ነበሩ። አሁንም ክርክራቸው በቃ በሱ ላይ ነው። ስለዚህ አንቺ አሁንም ቢሆን ማሳካት ያለብሽ ህይወታቸውን ማጥፋት ቁስቁል አድርገሽ የነሱን ነገር መበተን ነው ያለብሽ እንጂ ማዘን የለብሽም። ስለዚህ እኔ መንገዱን ከፍቼልሻለሁ፣ ማድረግ ያለብሽ አንቺና አንቺ ብቻ ነሽ። ስለዚህ አሁን ህይወታቸውን ማጥፋት ነው አለብሽ ብላ ተናገረች ማለት ነው። በመሃል ላይ ዳጣ እና ሞገስ ነበሩና እባክና ቅድስት ጋር እራት እንበላለን ብላ በግድ ጎትታ ወደ ቅድስት ቤት እዛ መጣች ማለት ነው። እንግዲህ ቤት እራት የበሉ እየተሳሳቁ እየተጫወቱ ስለ ብሩኬ እየተናገሩ ነበር። እንዳልኳችሁ የሞገስ እና የብሩኬ ጠላት እንዳልኳችሁ ከኋላቸው የነበረው ጦቀማ ደርሶለት ያው ብሩኬ ቤት ገብቶ ምግብ እንደበላ ደውሎ ተናገረ ማለት ነው። እና ማይሌት ያው እንደምታዩት እንዴት ብሩኬ ቤት ይገባል የሚለው ተባስጣ ተናዳለች፣ ብስጭት ብላለች። ምንም ማድረግ ስለማትችል ብሩኬ እንግዲህ ማን ነው ዝናው ሞገስ እንግዲህ ምግቡን ድብን አድርጎ በልቶ ከነዳጣ ጋር ተጫውቶ ከቅድስት ጋር ተጫውቶ ስለ ሉላም አውርቶ በቃ ተለያየ ማለት ነው። ቀድማን ነው እንትናና ሉላና ዝናው እንግዲህ ሉላ እንደተለመደ ታፍና ከቆየች 3 ወራ ነው ከቤት ወጥታ አታውቅም። ስልኳንም ከእጇ ተቀበለ። ከሰው ጋርም እንዳትገናኝ አደረገ። ከቤት አትወጣም፣ ቤት ተቆልፋ ነው የምትቀመጠው። ሚስት ሳይሆን ሰራተኛ ራሱ እንደዛ አይቆለፍም። እና እንትና በጣም ተሰቃየች። ሞትን ነው እየተመኘች የነበረችው ማነች ሉላ ማለት ነው። እና ቀስ ብሎ ስመጣ እሷ ያው በመስኮት ቆማ ውጭ እንኳን ናፍቋት ሰማዩን እያየች ነበር። ምን የሰራሽ ነው መጥቶ ብሎ አስተነገጣት ማለት ነው። ሲያስተነግጥ ምን ነው ሰማይ እንኳን ማየት ናፈቀኝ፣ ስልከን ተቀበልከኝ፣ በሩን ዘግተህ ከኔ ላይ መውጣት ጀመርክ፣ እኔስ ወዴት ልይዝ? አሁንስ ሞት ተመኘው አለችና ተናገረች። አለ እንዴት? ያንቺ ስራ እኮ ነው። አንቺ እዚጋ ቆመሽ እኮ የሚታየው ሞገስን ፈልገሽ እንጂ የውጩ ናፍቆሽ አይደለም። አንቺ የምታደርጉን ነገር ነው። አርፈሽ ብትቀመጭ ኖሮ የሁሉ ነገር አይደረግም ነበር አለና ተናገረ። እና እኔ አሁንም ሞት ነው የሚመኘው፣ ግደለኝ፣ በቃ ግደለኝ፣ እኔ ሞቼ ማረፍ ነው የምፈልገው። እኔ እንደዛ አይነት ስቃይ ውስጥ መኖር አልፈልግም
መሞት ነው የምትፈልጊው? አዎ መሞት ነው የምፈልገው አለችና ተናገረች። እሱ ደግሞ መቼም አልገልሽም፣ እኔ እወድሻለሁ፣ አፈቅርሻለሁ፣ አሁን እወድሃለሁ ብለሽ ንገሩ፣ አፈቅርሃለሁ ብለሽ ተናገሪ አለ። አልነግርህም፣ አልወድህም፣ አላፈቅርህም ስትል አንዴ በቦክስ አላት ማለት ነው፣ አንዴ በእርግጫ አላት ማለት ነው። ከዛን እሱም በንዴት ግርግዳውን በቦክስ አለው፣ አንዴ በኮማንዶ አለው እና በመሃል እንደዚህ ሲበሳጩ እንግዲህ ሰይጣን ምርር አለ፣ ዲያብሎስም ተቃጠለ። ቪዲዮ ማለቀ ማለት ነው። የዛሬ ቪዲዮ እንግዲህ እዚህ ላይ ያበቃል። ውድ የሀገሬ ልጆች በአዲስ ቪዲዮ እስክንገናኝ ሰላም ፍቅር ናችሁ። ቪዲዮን ሼር ላይክ ሳታደርጉ እንዳታልፉ ማለት ነው። ቀጣይ ደግሞ ብሩኬ እንግዲህ በሰላም ሄዶ ምሳሌም አሳክሞ መጥቶ በደስታ እንግዲህ ወደ ቤቱ እንዲገባ ጸሎታችሁ አይለየላችኋለሁ። ሰላማችሁ ብዛልኝ። ባይ ባይ።